سناء تروي حديثا مريقا وضياء. የተውበት እንባዎች አዘጋጅ ዶክተር መሐመድ አረፊዕ፣ ተርጓሚ ሱሌይማን ሐሰን፣ ተራኪ ሙስዓብ ኡመይር። ንጉሱ። አንዳንድ ሰዎች ነፍሳቸው ቅኑን መንገድ ትናፍቃለች፣ ነገር ግን የዲን መገለጫዎችን ከመከተል ኩራት ይከለክላቸዋል። አዎ፣ ሱሪውን ከቁርጭምጭሚቱ በላይ ለማድረግ ይኮራል። ጺሙን በማስረዘም ሙሽሪኮችን ከመቃረን ይከለክለዋል። እርሱ ዘንድ ጌታውን ከመታዘዝ ይልቅ ውጫዊ ገጽታውን ማስዋቡ ይበልጥበታል። ከፊል ሴቶችም እንዲሁ ናቸው። በሂጃብ ጉዳይ ላይ ተሰላችተው ይታያሉ። ውጫዊ ውበታቸው እንዲታይላቸው በመጓጓት ጌጧን ለማሳመር በማሰብ ወይም ቅንድቧን በመቀንደብ ጌታዋን ታምጻለች፣ ወይም ደግሞ የተጣበቀ ልብስ ትለብሳለች። በምትመክራት ጊዜም ትኮራለች፣ ወሰንንም ታልፋለች። በቀልቡ ውስጥ የብናኝ ክብደት ታህል ኩራት ያለበት ሰው ጀነት አይገባም። ታዲያ ይህ ኩራት ቅኑን መንገድ ከመከተል ከልካይ ከሆነስ እንዴት ሊሆን ነው? ጀቢላ ኢብኑ አህያም የሚባል ሰው ነበር። ከገሳን ነገስታቶች አንዱ ንጉስ ነበር። ወደ ቀልቡ ኢማን ገባ፣ ኢስላምንም ተቀበለ። ከዚያም ወደ ኸሊፋው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ዘንድ መዲና ለመምጣት ሊያስፈቅደው ደብዳቤ ጻፈለት። በዚህም ዑመርና ሙስሊሞች እጅግ በጣም ተደሰቱ። ዑመርም እንዲህ ሲል ጻፈለት፣ ወደኛ ቶሎና፣ ለኛ ያለን መብት ሁሉ ላንተም አለ፣ በእኛ ላይ ያለብን ግዴታ ሁሉ ደግሞ በአንተ ላይም አለብህ። ጀቢላ ከ500 ፈረሰኞች ጋር ወደ መዲና ተንቀሳቀሰ።